ጠቅላላ ኢትዮጵያ ሕዝብ ኤርትራን ጨምሮ አንድ መልእክት አለኝ። ለዘመናት ከፋንም ደላንም አብረን ኖረናል። እርስ በርሳችን ተጋብተናል። ግን ከጊዜ በኋላ ምስቅልቅል መጣ። የኢትዮጵያም የኤርትራ ሕዝብም በዓለም ላይ መበተን ጀመረ። መሰደድ ማለት ነው። ፖለቲካችንም መደማመጥ ቀረ። ለምን ድሮ አንድ ላይ ኖር፣ ለምን ዛሬ ይሄ ነገር ተሳነን ብዬ ስገምት ይህ ምስቅልቅል የመጣው ከጎንደር አካባቢ በየተራራው በየአካባቢው ዙሪያውን ሲኖሩ የነበሩ ይሁዲ ሆነው የእስራኤል ዘር የተባሉ አማርኛ ተናጋሪዎች ከዛ አካባቢ ላይ ተነስተው ወደ እስራኤል ከተጓዙ በኋላ ነው። ምድሯን መልቀቅ ከጀመሩ በኋላ ምስቅልቅላችን መጣ። መከፋፈል፣ መጨቃጨቅ፣ መነታረክ፣ ስደት፣ ስቃይ። የኤርትራና የኢትዮጵያ ሕዝብ በዓለም ዙሪያ የተከበረ ነበር። ከዛ በኋላ ግን ክብራችን እየተገፈፈ ሄደ። ስለዚህ ፖለቲከኞችንም አላስማማ ያለው በእምነት ተከፋፍሎም የሚቧቀሰው ምክንያት እነዛ ቤተ እስራኤሎች ከኢትዮጵያ በመነሳታቸው ነው እላለሁ። ምክንያቱም እነዚህ ሰዎች እግዚአብሔርን የሚያመልኩ ስለሆነ፣ እግዚአብሔርን የሚያምኑ ስለሆነ በጸሎት ይዘዋት ነበር ብዬ ገምታለሁ። ኢትዮጵያ ምናልባት ማን ያውቃል፣ የሰራዊት ጌታ እግዚአብሔር ለእነሱ ደህንነት ሲል ኢትዮጵያን ጠብቋት ይሆን ብዬ እገምታለሁ። ስለዚህ ቤተ እስራኤሎችን ኢትዮጵያውያኖችን ልናከብራቸው ይገባል። ምክንያቱም እነሱ ኢትዮጵያ ውስጥ በሚኖሩበት ሰዓት ሞራል ያለው ሕዝብ፣ ደግ ሕዝብ፣ እርስ በርሱ ተጋብቶ የተዋለደ ነበር። ዛሬ ግን ያንን ለማድረግ ከብዶን፣ እንደውም የሞራል ውድቀት ደርሶብን ሴቶች በየቦታው ይገደላሉ። ዝርፍ ያለ፣ ፖለቲከኞች እርስ በርሳቸው ተከፋፍለዋል። የእምነት ሰዎች ለቡቅሻ እንጂ ለምክር አላገለገሉም። እግዚአብሔር ይርዳን። ለማንኛውም እኔ በዕድሜ ይህን ስለገመትኩ ይህን ተናግሬያለሁ። ሰላማችሁ ይብዛ። ባይ ባይ።